ኢራን ለምን አልወደቀችም? መልሱ አብዛኛው ሰው ሰምቶ የማያውቀው ጂኒየስ ስትራቴጂ ነው። ሌሎች ሲወድቁ ከመመልከት የተወለደ ስትራቴጂ፣ ዓለምን ከዚህ በኋላ የምታዩበትን የምትረዱበትን መንገድ ሊለውጥ የሚችል ስትራቴጂ። በዚህ ዓለም የትኛውም ፈተና ቢገጥምህ፣ ሰዎች ቢነሱብህ፣ ሁኔታዎች ቢደራረቡብህ፣ እድሎች ፊታቸውን ቢያዞሩብህ እንኳን ሞተ ወደቀ ስትባል ከፍ የምትልበትን ማን እንደሆንክ የምታሳይበትን ጥበብ ትሰማለህ። አንገቱ ተቆርጦ የተረፈ ሰው ታውቃለህ? ተርፎስ በጥንካሬ የቀጠለ ሰው ታውቃለህ? በቃ ኢራን እንደዛ ናት። ኢራን ተራ ሀገር አይደለችም። ከራሷ አልፋ የኛን ህይወት የሚቀይር ጥበብ የሞላት ትምህርት ቤት ናት። ተማሪ ካለ ደግሞ አስተማሪ የትም ቦታ አለ። ደካማ ሳይሆን የማይሰበር ማንነት እንዴት እንደምትገነባ ከኢራን ትማራለህ። ከዚህ ቪዲዮ በኋላ አስተሳሰብህ ይቀየራል። የተግባር ሰው ከሆንክ ደግሞ ህይወትህም እስከ መጨረሻው ይቀየራል። አብራችሁን ቆዩ።